ጋይስ እንዴት ናችሁ? ዛሬ እንግዲህ በሌላ ቪዲዮ መጥቼላችኋለሁ ማለት ነው። ያው እንግዲህ ሁሌ የምለቀላችሁ ቪዲዮዎች ከቢዝነስ ጋር የተገናኙ ናቸው። ኦንላይን ቀለል ብሎ የሚሰሩ ከቢዝነስ ጋር የተገናኙ ቪዲዮዎች ነው ማለት ነው ምሰራላችሁ። ከዛ በፊት ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን እንድትመለከቱላችኋለሁ ማለት ነው። ለብዙ ሰዎች የቪዲዮ እንዲደርስ ላይክ ማድረጋችሁን፣ ኮሜንት ላይ መጻፋችሁን እና ሼር ማድረጋችሁን እንዳትረሱ ማለት ነው። ዛሬ የምናየው ምንድነው ያው ሰሞኑን ምሰራላችሁ የተለያዩ ቪዲዮዎችን በማየትና ጌሞችን በመጫወት እንዴት አድርገን ገንዘብ እንደምንሰራ ነበር ምሰራላችሁ። የዛሬው ደግሞ የተለያዩ ሰርቪዎችን በመመለስና የተለያዩ ጥያቄዎችን ሶልቭ እያደረግን እንዴት ገንዘብ መስራት እንደምንችለው ማለት ነው ማሳያችሁ። እንግዲህ ያልገባችሁ ነገር ካለ ኮሜንት ላይ እንድትገልጹልኝ ማለት ነው። ለሌላም ቪዲዮ እንድሰራ ያግዘኛል ማለት ነው። ስለዚህ ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። አሁን ቀጥታ ወደ ቪዲዮ እንገባለን ማለት ነው። ያው የመጀመሪያው ስቴፕ የሚሆነው ወደ ብሮዘራችን እንገባለን ማለት ነው። በስልክም የምትጠቀሙ ሰዎች ይሆናል፣ በኮምፒውተር የምትጠቀሙ ይሆናል ማለት ነው። ወደ ብሮዘራችን ከገባን በኋላ እዚሽ ጋር ሰርች ባሯ ላይ አሁን የምጽፈውን ትጽፋላችሁ። ልክ እንደዚህ ከጻፈን በኋላ ኢንተር እንለዋለን ማለት ነው። ማይታያችሁ ከሆነ እዚህ ጋር ጽፈላችኋለሁ በትልቁ፣ ግን እንደዚህ ብላችሁ ትጽፋላችሁ ሰርች ባር ላይ። ከዛም በኋላ ኢንተር እንለዋለን። ልክ ኢንተር ካልነው በኋላ እንደዚህ አይነት ፔጅ ያመጣልናል ማለት ነው። ከዛም በኋላ ዝቅ እያደረጋችሁ ስትሄዱ የተለያዩ ነገሮች ስለ ሰርቪሙ ይመጣልናል። ይሄኛው ሊንክ መንካት የለባችሁም። ሎጊን ቱ ዩር ሰርቪሙ አካውንት ሄር ሲ ኤርኒንግስ ምትለው እንዳነኩ። አሁን ቀጥታኛ እዚህ ጋር ምንድነው የሚለው ይሄኛውን ዋናውን የነሱን ፔጅ መንካት ይኖርብናል ማለት ነው። ፔድ ሰርቪስ ኤርን መኒ ኢዚ ቱ ባይ አንሰሪንግ ምትለዋን ክሊክ እናደርጋለን ማለት ነው። እዚህ ጋር ማውዟ የምትታይባት ቦታ ጋር ክሊክ እናደርጋለን። ልክ ክሊክ አደረግን በኋላ እንግዲህ እንደምታዩት እዚህ ጋር ወደ ቀጣይ ፔጅ አስገብቶናል ማለት ነው። ኢንተርፌሱ እንግዲህ ይሄንን ይመስላል ማለት ነው። እዚህ ጋር እንግዲህ እንደምታዩት ስለ ሰርቪሙ የተቀመጠ ነገር አለ ማለት ነው። ስታርት ኤርኒንግ ኢን 73 ሰከንድስ ይለናል ማለት ነው። ኤርኒንጉ የሚጀምረው ከ73 ሰከንድ በፊት ነው ማለት ነው። ካሽ አውት ቫይ ፔፓል፣ ኤርቲኤም እና ኦር ፔፓል ሴራም ይባላል። እንግዲህ ካሽ አውት ማድረግ የምትችሉት ወይም ደግሞ ገንዘባችሁን ማውጣት የምትችሉት እዚህ ጋር በተቀመጡት በፔፓል፣ በኤርቲኤም እና በፔሴራ ነው ማለት ነው። እኔ ከዚህ መመክራችሁ ፔፓል ትንሽ አሁን ላይ እያስቸገረ ነው። አሁን ግን እንድከፍቱ መመክራችሁ አሁን እዚህ ኒው ታብ ላይ ላሳያችሁ። ኤርቲኤም የሚባላል የኤርቲኤም ዋሌት ብከፍቱ መክራችኋለሁ ማለት ነው። እሱ ቀለል ያለ ነው። ኢሜል ካላችሁ በኢሜላችሁ አስገብታችሁ መክፈት ትችላላችሁ ማለት ነው። ኤርቲኤም የሚባለው ይሄ ነው ማለት ነው። እዚህ ጋር እንደምታዩት እቺኛዋ ናት። እዚህ ጋር በቀላሉ ጎግላችሁ ሎጊን አድርጋችሁ ሎጊን ማድረግ ትችላላችሁ ማለት ነው። ቀጥታ መግባት ትችላላችሁ። አሁን ግን ለጊዜው ይሄን ሳይሆን ይሄኛውን ስለ ኤርቲኤም በቀጣይ ቪዲዮ ሰራላችኋለሁ። አሁን ግን ምንድነው የምናደርገው እዚህ ጋር እንደምታዩት በአንድ ጥያቄ $5 ነው የሚከፍላችሁ። አሁን እዚህ ጋር እኛ ምን እናደርጋለን እዚህ ጋር ጌት ፔድ ነው የምትላለች። ከዛ በፊት ግን ዝቅ እያደረጋችሁ ስትሄዱ ስለ ሰርቪሞ የተለያየ ነገር ይነግራችኋል። እዚህ ጋር የተለያየ ነገር ይነግራችኋል። ሳይን አፕ ፎር ፍሪ ሚላለ፣ አንሰር ሰርቪስ ሚላለ፣ ዊዝድሮ መኒ ሚላለ። እዚህ ጋር ስቴፖቹን ነው የሚነግረን። የተለያዩ ስቴፖች አሉ፣ እሱን ይነግረናል። ዝቅ ስታደርጉ ደግሞ ዋት ኢዝ ሰርቪሙ ይለናል። እዚህ ጋር ሰርቪሙ ምንድነው የሚለውን ነገር ማወቅ ከፈለጋችሁ እዚህ ጋር ማንበብ ትችላላችሁ ማለት ነው። እዚህ ጋር ባይ ዲቴል ተገልጿል ማለት ነው። አሁን እንግዲህ ቀጥታ ወደ ስቴፑ እንገባለን ማለት ነው። ስቴፑ የሚሆነው ምንድነው እዚህ ጋር ጌት ፔድ ነው የምትላለች። እንደምትታያችሁ እዚህ ጋር ጌት ፔድ ነው የምትለውን ክሊክ እናደርጋለን። ልክ ክሊክ ካደረግን በኋላ እንግዲህ ወደ ቀጣይ ፔጅ ይወስደናል ማለት ነው።
እዚሽ ጋር ኢንተር ዩር ኢሜል መመዝገብ ስላለብን ኢሜላችንን እናስገባለታለን ማለት ነው። ኢንተር ዩር ኢሜል ምትሏን ኢሜላችንን እናስገባለን ማለት ነው። ከዛ እዚህ ጋር ቹዝ ዩር ካንትሪ ይለናል። እሱ ኢሜላችን እንግዲህ በኢትዮጵያ ነው ብዙ አብዛኛው ሰው የሚከፍተው። ከዛ እዚህ ጋር አውቶማቲካሊ ኢትዮጵያ ብሎ ያስገባልናል ማለት ነው። ኢንተር ዩር ፓስወርድ ይለናል። እዚህ ጋር በቀላሉ ሶልቭ ሊደረግ የማይችል ፓስወርድ ታስገባላችሁ ማለት ነው። ይሄን ፓስወርድ መርሳት የለባችሁም ማለት ነው የምታስገቡትን ፓስወርድ። ከዛን እዚህ ጋር ሪፒት ፓስወርድ ይለናል። ፓስወርዳችንን እዚህ ጋር ያስገባነውን ደግመን እንጽፈዋለን ማለት ነው። ትንሽ ጠንከር ያለ ፓስወርድ ቢሆን ይመረጣል። ከዛን እዚህ ጋር ጌት አክሰስ ምትሏን ክሊክ እናደርጋለን። እሺ ጋይስ በመቀጠል እንግዲህ ወደ ኢንተርፌሱ አስገብቶናል ማለት ነው። እንግዲህ እንደምታዩት እኔ ይሄ አካውንቴ ከዚህ በፊት ሰርቼበታለሁ ማለት ነው። እንደምታዩት እዚህ ጋር ዋሌቴ ላይ ያለኝ 68 ሳንቲም ነው ማለት ነው። እንግዲህ ማውጣት የምትችሉት እዚህ ጋር እንግዲህ እኔ ከመነግራችሁ እዚህ ጋር ተቀምጦላችኋል ማለት ነው። $15 ስትሞሉ ነው ማውጣት የምትችሉት ማለት ነው። እንግዲህ እንዴት ነው ጥያቄዎችን የምትሰሩት? አሁን እኔ ጥያቄዎቹ እዚህ ጋር ሁሉንም ሰርቼ ስለጨረስኩኝ ቀጣይ የሚመጣልኝ በ24 ሰዓት ውስጥ ደግሞ አንድ ቀን ከሞላው በኋላ እዚህ ጋር የተለያዩ ጥያቄዎችን ያመጣል ማለት ነው። እዚህ ጋር ደግሞ ሰርቪስ የምትላለች እዚህ ጋር ገብታችሁ ነው ጥያቄዎችን መመልሱት ማለት ነው። ልክ አሁን እዚህ ጋር አሁን እኔ ብዙ ጥያቄዎችን ስለመለስኩኝ ጥያቄዎችን ጨርሻለሁ ማለት ነው በሚገባ። እናንተ አሁን እዚህ ጋር የሚመጣላችሁ ብዙ ጥያቄዎች አሉ። እነሱን ሰርታችሁ ከጨረሳችሁ በኋላ እዚህ ጋር ዋሌታችሁ እየቆጠረ ይሄዳል ማለት ነው። የዛሬ ቪዲዮ እንግዲህ ጋይስ ይሄንን ይመስል ነበረ ማለት ነው። ያልገባችሁ ነገር ግልጽ ያልሆነላችሁ ነገር ካለ በኮሜንት እንድጠይቁኝ ማለት ነው፣ ቀጣይ ቪዲዮ ስለምሰራበት ማለት ነው። እንግዲህ ጋይስ ቪዲዮ ይሄንን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቻው።